ይሄ ባለ 3 መኝታ ነው። እያየን ያለነው 182 ካሬ ሜትር ነው። ልክ ሜን ኢንትራንስ እንደገባን ዳይኒንግ እና ሊቪንግ ስፔሱን እናገኛለን። ይሄኛው አሁን ሄደው ከዛ በሊቪንግ በኩል ባልከኒ እናገኛለን። ባልከኒው ሰፋ ያለ ነው በጣም ወንበርን በደንብ የሚችል ነው። ይሄ የምናየው እንደዚህ ከባልከኒያችን ሆነን ዳይኒንግ እና ሊቪንግ ስፔሱ ነው። ወደዚህ ያለው ሊቪንግ ስፔሱ ነው። ዳይኒንግ እዚህ ጋር እናገኛለን። ዳይኒንግ ስፔስ ፊት ለፊት ደግሞ አነስ ያለ ሞደርን ኪችን ይኖራል። ካቢኔት እዚህ ላይ አርፏል። እዚህ ጋር ደግሞ አይላንድ ይኖረናል። በኪችን ካቢኔቱና በደሴቱ መካከል ደግሞ አልፈን ስንገባ ወደዚህ ደግሞ ትራዲሽን ኪችን እናገኛለን። ተያያዥነት አላቸው። እዚህ ኮክ የምናደርገው ወጥ የምንሰራበት እንጀራ መጋገር የምንችል ከሆነ የምንጋገርበት ቦታ ያመቻችልናል። ሰፋ ያለ ትራዲሽን ኪችን ይኖረናል። ከዛ አልፈን ደግሞ እሱም ተያያዥነት ይኖረውና ኪችን ያርድ እናገኛለን። እንደ ዩቲሊቲ ኤሪያ የምንጠቀምበት ነው። እዚህ ላውንደሪ ማሽናችን አድርገን ሼልፍ አድርገን ደግሞ እቃ የምናስቀምጥበት ስፔስ ነው። እዚህ ጋር የምናየው ደግሞ የሰራተኛዋ ማደሪያ አለ። በዚሁም እዚህ ጋር የሰራተኛዋ መታጠቢያ ይኖራል። ስለዚህ ይሄ ሙሉ ለሙሉ የኪችኑ አካል ነው የሚሆነው። ኪችን ያርድ አለ። ከዛ ደግሞ ትራዲሽን ኪችን አለ። አልፈን ደግሞ ከሳሎኑ ጋር የተያዘ ደግሞ ሞደርን ኪችን ይኖረናል። ኮሪደሩ ሜትር ከ10 ስፋት አለው። በጣም ቆንጆ የሚባል የኮሪደር ስፋት ነው። ይሄኛው ቤድሩም አንድ የምንለው ክፍል ነው። እዚህ ጋር ደግሞ ሰከንድ ቤድሩም አለ። እነዚህ ቤድሩም አንድና ቤድሩም ሁለት የምንላቸው በጋራ ይሄንን ኮመን ባዝሩም ይጠቀሙታል። አልፈን ስንገባ ደግሞ ወደዚህ ሜን ቤድሩም እናገኛለን። የራሱ ባዝሩም ይኖረዋል። የአልጋው ስፔስ እዚህ ጋር ነው። የካፐር ቦታ እዚህ ጋር ይሆናል። በዚህ በኩል ባልከኒ ይኖረዋል። በተጨማሪ ደግሞ ለላይት ተብሎ እዚህ ጋር ይሄኛው ፉል ግላስ ይገባለታል። ፒክስል እስከ10 ፒክስል ነው የሚሆነው ግላሱ። ከዛ የምንከፍተው የምንዘጋው ነው ለላይት ፐርፐዝ ነው። በዛውም ግን ቪው የምናይበት ሁኔታ ይፈጥርልናል። እዚህ ጋር ደግሞ ባልከኒ ይኖረዋል። ሰፋ ያለ ባልከኒ ነው። ከባልከኒያችን ቀጥታ ወደዚህ ወደ ብሔራዊ አካባቢ ያለው ወደ ኢትዮጵያ ንግድ ባንክ ህንፃ፣ እዛ ግቢ ውስጥ ደግሞ የሪቨርሳይድ ፕሮጀክት፣ በዚህ በኩልም እንደዚሁ ወደ ሸራተን እና ወደ ፍሬንድሺፕ ፓርክ የምናይበትን ይፈጠናል። ከማስተር ቤድሩም ባልከኒያችን እና ይሄ አሁን ያየነው 3 ቤድሩም 182 ካሬ ሜትር